Alright guys, pre-market analysis የሰራናትን ፔር ዩሮ ጂቢፒ ናው አፍተር ማቱን የምንመለከትበት ጊዜ ነው ማለት ነው። ሶ ትሬድ ብሬክዳውን ላይቭ አንድ ላይ ዴቨሎፕ ሲያደርግ አሳያቸዋለሁ ማለት ነው። ዋን ዴይ ኦልሞስት ሆኖታል፣ ሆልድ አድርጌዋለሁ፣ ግን ኦልሞስት ራሱ ብሬክ ኢቨን ሌቭል ላይ ስለሆነ ያለው በኢንትሪ ኮንሰፕት ልናወራው እንችላለን ማለት ነው። ኦኬ ሶ ናው ሃየር ታይም ፍሬም ሁሌም ተነስተን ወደ ሎወር ታይም ፍሬም መሄድ ኢምፖርታንት ነው። ስለዚህ ወደ ዴሊ እንሄዳለን ማለት ነው አሁን። ኦኬ ሶ ዴሊ ላይ አሁን ምን ይታየናል? ሞመንተሙን ዝም ብላችሁ እንዲህ ፒውርሊ ስትመለከቱት ፕራይስ አክሽንን ትሬድ ስታደርጉ ሪሜምበር ዩ ሃቭ ቱ ኖ ሃው ቱ ሪድ ፕራይስን ማንበብ መቻል አለብን። ስለዚህ ናው እስከዚህ ድረስ ያለን ሞመንተም ምንድን ነው ማለት ነው? ቤሪሽ ነው አይደለ? ያው ከዚህ ጀምሮ ቀጥ ብሎ ወደ ታች እየወረደ ነው አዝ ዩ ካን ሲ። ስለዚህ አሁን ቤሪሽ ሞመንተሙ ሆልድ ያደርጋል አያደርግም፣ ወይም ያቆማል አያቆምም የሚለውን የምታውቁት በምንድን ነው? አኪሚሌት ሲያደርግ ነው አንድ ሌቭል ላይ፣ ወይም ደግሞ ሲቆይበት። ለምን ስንል አሁን ዩ ካን ሲ እዚህ ጋር አሁን እቺን ሌቭል ወይም እቺን መስመር አይደለም ዞን ነው የምታስቡት ሁሌ። ዞኑን ማለፍ ከብዶታል ወደታች። ይሄ ማለት ነው ማለት ነው ሰፖርቱ ሆልድ እያደረገ ነው፣ ወይም ደግሞ ባየሮችን ስትሮንግ ወይ ያሉ እዚህ ጋር ማለት ነው። ዲስ ዘ ዲማንድ ዞን ማለት ነው። ስለዚህ ባየሮች እዚህ ኤግዚስት ያደርጋሉ ማለት ነው ስትሮንግ ሆነው። ኦኬ ሌላስ ምን መረጃ አለን በምንልበት ጊዜ ደግሞ አኪሚሌሽን ኦርደር ሎድ የሚያደርግበት ቦታ ነው። ኦርደር እዛ ጋ ይገባና ከዛ ቱ ደ ፋይናል ዴስቲኔሽን ወደ ዋናው ቦታ ይሄዳል ማለት ነው። ያልነውም ነው የተከሰተው። ኦርደሩ እዚህ ጋር ሎድ አረገ ወይም አኪሚሌት አረገ ወደ ዋናው አቅጣጫ፣ ከዛ ብሬክ አረገ ማለት ነው። ሌላ ምን መረጃ አለን እዚህ ጋር በምንልበት ጊዜ ኦብቪየስሊ ቺ ሊኩዲቲ ግራብ አለችን። ይሄ ሊኩዲቲ ግራብ ነው። እንደን ግልጽ የሆነው ነገር ኢንገልፊንግ ካንድላለን ዴይሊ ኢንገልፊንግ ነው። ሶ ሁሌም ስናስብ ምንድን ነው የምናስበው ማለት ነው? አክሽን እና ሪአክሽን ነው። ኦኬ ሶ ዴይሊ አክሽን ዴይሊ ሪአክሽን ነው የሚኖረው። ምን ማለት ነው ይሄ? የዴይሊ ሊኩዲቲ ግራፍ የዴይሊ ብሬክ ኦፍ ስትራክቸር በዴይሊ ሙቮች ነው የሚከተለው። ይሄ ማለት ነው ማለት ነው ረዘም ያለ ፒፕ ሙቭ ማለት ነው አይደለ? ዴይሊ ከሎወር ታይም ፍሬሞቹ ረዘም ይላል፣ ከ4 አወር ከ1 አወር ከ15 ሚኒት። ሶ ቤሲክሊ ሃየር ታይም ፍሬም ኢንዲኬተሮችን ስንመለከት ሪአክሽኑ ሃየር ታይም ፍሬም ሪአክሽን ወይም ደግሞ ሙቭ በዛ ደረጃ ነው የሚሆነው ማለት ነው። ስለዚህ ታትስ ኢምፖርታንት። ኢንተርም ማድረግ የምንፈልገው ሃየር ታይም ፍሬም ኪ ኮንፈርሜሽኖች ካሉን የተሻለ ትሬድ ሁሌም ይሆናል ማለት ነው። ኦኬ እና እቺ ሰፖርት ሆልድ እንደምታደርግ አውቀናል ማለት ነው ሃየር ታይም ፍሬም ላይ። ኦብቪየስሊ ሊኩዲቲ ግራፍ አግኝተናል። ኦብቪየስሊ ደግሞ ሌላ ምን አለን? ግልጽ የሆነ ነገር ዶጂ ማለት ነው። ሶ ሪፒትድ የሆነ ዶጂ ስንመለከት ምንድነው ኢንዲሲዥን ነው የሚያሳየን። ይሄ ለምን ኢምፖርታንት ሆነ ስንል አሁን ከዚህ ጀምሮ እዚህ ድረስ የመጣ ሴሊንግ ፓወር እዚህ ጋር ዶጂ መፍጠር ሲጀምር ክሊርሊ ባየሮች ሃይ አማውንትስ ኦፍ ኦርደርስ መክተት ጀምረዋል ማለት ነው። ምክንያቱም ኢት ዋዝ በጣም ስትሮንግ ወደ ታች ሲወርድ ናው ስሎ ዳውን ማድረግ ጀመረ፣ ዶጂ ሰራ። ኦኬ አናዘር ኢምፖርታንት ፖይንት አገኘን። ናው ወደ 4 አወር ደግሞ ሄደን እስቲ ምን መረጃ እንዳለ እናያለን ማለት ነው። ሶ ዲስ ኢዝ ሃው ዩ ሪድ ፕራይስ ራይት። ከታይም ፍሬም እየሄዳችሁ ፒውርሊ ኔሬቲቫችሁን ቢልድ ታደርጋላችሁ ማለት ነው። ኦኬ እና እዚህ ጋር ደግሞ ምን አለችን ማለት ነው? ኢንትሪ ሞዴል የምታውቁ ልጆች አኪሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን አለን ማለት ነው። ስለዚህ አኪሙሌት አረገ ፕራይስ፣ ማኒፑሌት ወይም ደግሞ ፌክ አውት አደረገና ሰውን አስወጣ። ሃየር ታይም ፍሬም ላይ ትዝ ይላቸዋል አሁን ያወራነው ኮንሰፕት ነው። ሊኩዲቲ ግራብ ነበር እዚህ ጋር። 4 አወሩ ላይ ግን እንደ ፌክ አውት ነው፣ ወይም ስትራክቸሩ ብሬክ አድርጓል ወደታች። ኦኬ ያንን ካየን በኋላ በደንብ ኢንገልፍ አረገ። ስለዚህ ባየሮች እዚህ ጋር በጣም ጥሩ ኮንፍሉዌንስ እየሰጡን ነው ማለት ነው። ኢት ሪሊ ሲምስ ላይክ ባየሮች ኦርደሩ ላይ በጣም ፖዚሽን እንዲያዙ ይመስላል እንግዲህ ሶፋር የምናየው ኢንፎርሜሽን ማለት ነው። ስለዚህ አሁን እንደዚህ አይነት ኦርደሮች ኦብቪየስሊ ወደ ላይ ሲሄዱ ደግሞ ሃየር ኪ ሌቭልስ መነካት አለባቸው፣ ወይ ሬዚስተንስ ወይ ሊኩዲቲ ፖይንት ማለት ነው። ሃየር ታይም ፍሬም ሙቭ፣ ሃየር ታይም ፍሬም ሪአክሽን። ስለዚህ ሃየር ታይም ፍሬም ሬዚስተንስ ኦር ሊኩዲቲ ነው ማለት ነው ፈልጉት። ናው ያንን ካየን በኋላ አናዘር ኢምፖርታንት ፖይንት አሁን ኤክስፓንድ ሲያደርግና ፑል ባክ ሲያደርግ ምን አይነት ሪአክሽን ያላቸው? ኤክስፓንድ ሲያደርግ ፈጣን ነው፣ በአንድ ሙቭ ነው። ይህንን ፒፕ ክሊር ያደረገው በስንት ካንድል ስቲክ ነው? በአንድ ራይት። አሁን ይህንን ፒፕ በስንት ካንድል ስቲክ ክሊር ያደረገው? በአንድ ካንድል ስቲክ። ለመመለስስ ምን ያህል ፈጀበት? 1 2 3 4 5 6 7 ኦልሞስት ፈጀበት እታች እስኪደርስ ድረስ ማለት ነው ራይት። በአንድ ካንድል ባየሮች የወሰዱትን። ስለዚህ ባየሮች ናቸው ሴለሮች ናቸው ስትሮንገር ስንል አሁን ክሊርሊ ባየርስ አር ስትሮንገር ቢካዝ በአንድ ካንድል ሬንጅ የሰጡትን ፑልባክ ለማድረግ ሴለሮቹ ቬሪ ስሎ ወይም ረጅም ጊዜ ነው የፈጀባቸው። ስለዚህ
ዊከር ናቸው ማለት ነው። ኦርደር ሳይዙ ያንሳል። ሶ ናው ያንን ከያዝን በኋላ ደግሞ ድጋሜ እዚህ ጋር ማይነር አኪሙሌሽን አየው። አኪሙሌሽኑ ኦብቪየስሊ ጥቅሙ ምንድን ነው? ከዚህ ሌቭል በታች ብሬክ ማድረግ እንደከበደው ፕራይስ እየነገረኝ ነው። ያን ኢንፎርሜሽን ነው እያገኘ ያለሁት እዚህ ጋር ማለት ነው። ና ይሄንን ፕራይስ ፖይንት ወደ ታች ብሬክ ማድረግ ከከበደው ፕራይስ ምንድነው ኤክስፔክቴሽናችን? ከላይ ያለው ኮንፍሉንስ በሙሉ ሲደመር እዚህ ጋር አሁን ሆልድ አድርጎ ደግሞ ወደ ታች ፑሽ ያደርጋል ማለት ነው። ራይት አኪሙሌት ስላደረገ ሶ ናው ሎወር ታይም ፍሬሙን ስንመለከተው ቮሊዩም ያለው ካንድል እዚህ ጋር ይተናል ማለት ነው። ሪሊ ኢምፖርታንት ቲንግ ሎወር ታይም ፍሬሙ ላይ ከኢንገልፊንጉ በስተጀርባ ወይም ቀጣይነት እቺ ስትራክቸር ናት ማለት ነው። ሶ ኢቭን እንደ ሎወር ታይም ፍሬም ስቲል ስትራክቸራል ሽፍት ማየታችን በጣም ፖዘቲቭ ነው ማለት ነው። ስለዚህ ብሬክ ስትራክቸር እዚህ ጋር አገኘን ማለት ነው። ናው ትሬዱ እንደውም ስትሮንግ ሆኗል ማለት ነው። ስትሮንገር ነው እዚህ ጋር ከገባንበት ፖዚሽን አሁን ስትሮንገር ነው ማለት ነው። ሎወር ታይም ፍሬም ሊኩዲቲ ግራብ አለን ድጋሜ ኢፍ ዩ ሪሜምበር ዴይሊ ሊኩዲቲ ግራብ ነበረኝ። ሶ ኤቭሪቲንግ በጣም ፖዘቲቭሊ ቱ ደ ባይ ሳይድ እየመጣ ነው ማለት ነው። ትሬዲንግ ደግሞ ፕሮባቢሊቲ ነው። ኮንፍሉንሶቹ እንዲጠንካራ ሆነው አንድ ላይ ሲገናኙ በዚህ መልኩ ኦብቪየስሊ ኢንተር ማድረግ አለብን ማለት ነው። ሶ ትሬድ ሴታፕ ይሄን ይመስላል ጋይስ። ዴቨሎፕ ሲያደርግ ኦብቪየስሊ በደንብ እያወራን እንሄዳለን ማለት ነው as it develops. Okay guys, it seems like እንግዲህ ቲፒ ቴክ ፕሮፊት ፋይናል የምንነካ ይመስላል። as you can see በደንብ ዲስከስ ያደረግናት ሴታፕ እቺ ነበረች አይደለ? right almost ቲፒ ሌቭል ደርሰናል። ሶ at the top ያለውንም እስቲ ትንሽ ዲስከስ እናደርጋው በሚል ነው ማለት ነው። okay so pure price action እንዲታይ እንደዚህ እናደርጋታለን። now አሁን ላይ ያለንበትን ሌቭል በምታዩበት ጊዜ at this point what can you see? accumulation right ብዙ ጊዜ ነው ይሄ አሁን accumulation በሚኖርበት ጊዜ ኤክስፓንሽን ነው ቀጥለው የሚመጣው right there is an accumulation ማለት ኦርደር ሎድ የሚደረግበት ቦታ ነው። ኦርደር የሚገባበት ቦታ ነው። after that order is loaded ምንድነው ማለት ነው ኔክስት ስቴፕ የሚሆነው ኤክስፓንሽን ነው ማለት ነው right to the upside to the downside either way is valid. now ኤክስፓንሽኑ ደግሞ ስሞል ነው ወይስ አይደለም የሚለውን ለማየት የአኪሙሌሽኑን ሳይዝ ማየት ነው። ምን ማለት ነው? አኪሙሌሽኑ ምን ያህል ረጅም ነው፣ ምን ያህል አጭር ነው? አሁን ኦልሞስት ፎር ዊክ አኪሙሌት ሲያደርግ ነበር ይሄ ነገር። ስለዚህ ዩ ካን ኤክስፔክት ስትሮንገር ቡሊሽ ሙቭመንት ራይት ኢደር ወይ የትኛውም አቅጣጫ ይሁን ጠንከር ያለ ኤክስፓንሽን ነው የምንጠብቀው። ምክንያቱም ረጅም ምንድን ነበር አኪሙሌሽን ነበር። this is a simple concept right also ደግሞ አሁን አኪሙሌሽንን በምታዩበት ጊዜ ዋናው ፖይንት ኪ ፖይንት ምንድን ነው? ወዴት ነው ብሬክአውት የሚያደርገው? ወደ ላይ ነው ወደ ታች ነው? እቺን ማወቅ በጣም ኪ ነገር ነው ማለት ነው ራይት ሶ ሃየር ታይም ፍሬም ሊኩዲቲ ግራብ ነበረን እዚህ አካባቢ 4 hour ስትራክቸር 2 አኪሙሌሽን ኤክስፓንሽን ነበረን ማለት ነው። ስለዚህ አሁን ኤክስፓንሽኑ ረጅም እንደሚሆን መጠበቅ እንችላለን ማለት ነው። ዊኬንድ ሆልድ ያደረግነው ማለት ነው። ሊትል ሪስኪ ቢሆንም ስሞለር አካውንቶች እና ዋን ቢግ አካውንት እንደን ቡም እዚህ ድረስ ደረስን ማለት ነው። ኦኬ ሶ this is the expectation I have for this setup ማለት ነው። and then እችኛን ሴታፕ ለምን ወሰድና በምንልበት ጊዜ አሁን እዚህ ጋር ያለው ሌቭል ቫሊዲቲው ይሄን ያህል ስትሮንግ ነው ማለት ይከብደኛል። ኦኬ ሶ አይ ሚን መልቲፕል ታፕ አሁን ሰፖርትና ሬዚስተንስን መረዳት የሚችል ሰው ሰፖርትና ሬዚስተንስ ስትሮንግ ወይም ደግሞ ዊክ የሚሆነው በምንድን ነው? ነምበር ኦፍ ታፕ አይደለ? the more tap it has the stronger it is, if not the weaker it is. it's as simple as that right? ስለዚህ now ኤክስፔክቴሽናችን የሚሆነው ምንድነው ማለት ነው? yes it will push ግን ከፈንዳሜንታሉ ከኦቨርኦል አናሊሲሱ ተነስቼ ነው ማለት ምን ማለት ነው? ሃየር ታይም ፍሬማችሁ ጠንካራ ቡሊሽ ሞመንተም ጀምሯል፣ ወደ ላይ መሄድ ጀምሯል። ሊኩዲቲ ግራብ ዴይሊ ላይ አለኝ፣ ብሬክ ኦፍ ስትራክቸር አለኝ፣ አኪሙሌሽን አት 2 ሌቭልስ አለኝ። ስለዚህ እነዚህ አኪሙሌሽኖች አትሊስት ከዚህ ሬንጅ በላይ የመሄድ እድሉ በጣም ሰፊ ነው። አሁን ከዚህኛው አኪሙሌሽን ተነስቶ እዚህ ድረስ ሄደ። ናው ኢትስ ቬሪ ቫሊድ ፎር ሚ ቱ ኤክስፔክት አትሊስት 36 በላይ የሆነ ኤክስፓንሽን ይኖራል ብዬ መጠበቅ እችላለሁ። ረዘም ያለ ሙቭ አትሊስት ቱ ደ ዴይሊ ዞን። ይሄ ዴይሊ ዞን ይባላል፣ ሃየር ታይም ፍሬም ዞን ማለት አትሊስት ዴይሊ ዞኑ ላይ ይደርሳል የሚል ኤክስፔክቴሽን አለኝ ማለት ነው። አት ደ ሞስት ደግሞ ኦብቪየስሊ አፕ ቱ ዲስ ሌቭል ይደርሳል ማለት ነው። 100 ሰምቲንግ ፒፕስ ብዙ የምትሉት አይደለም አፍተር አ ዊክ ኦፍ አን አኪሙሌሽን ማለት ነው። ስለዚህ ኢኒሻል ሌቭል ኦፍ ሪአክሽን ደግሞ ምንድን ነው ማለት ነው? ዲማንድ ሌቭል እዚህ ጋር ያለው ነው ማለት ነው። ሊኩዲቲ ይኖራል። ስለዚህ ማርኬቱ እንዴት ነው ሪያክት የሚያደርገው እዚህ ሊኩዲቲ ላይ የሚለውን የምናይ ይሆናል ማለት ነው። ሶ ዊ ዊል ሲ ኦቨርኦል ግን ኦብቪየስሊ እቺን ስማሽ እናረጋታለን ብዬ ኤክስፔክት አደርጋለሁ። ይህንን ሴታፕ በዛው እናየውና ቱጌዘር እንመለከተዋለን ማለት ነው። ሴታፑ እንደ ቢልድ አፕ እንደሚያደርግ የመጀመሪያው ሪአክሽን ሌቭላችሁ እዚህ ላይ ማን ነው ማለት ነው?
let me do this እቺ ናት ማለት ነው ራይት የመጀመሪያው ሪያክሽን ሌቭል እቺ ናት ይሄው አላርም ያደረኩበት ቦታ ራይት ሶ ሜክ ሹር ጋይስ ሪማይንደር እስካሁን ድረስ ካያችሁ ኢቭን ስሞል ቫልዩ ካገኛችሁ ከዚህ ቪዲዮ ሰብስክራይብ ላይክ ዩ ኖ ኤንጌጅመንቱ ሲጨምር ሞራል የሚሆናል ማለት ነው ኮንቲኒየስሊ ቪዲዮ ለመስራት ሶ ሞር ሄልፕፉል የሆኑ ቪዲዮዎችን ፖስት እንዳደረግ እኔ you know a little bit of support would be nice ማለት ነው ሶ ይሄንን እንግዲህ አብረን እናያለን ማለት ነው ኦቨርኦል መጨረሻ ላይ ይሄን ይመስላል ሶ ፋር ዴቨሎፕመንቱ ማለት ነው አሪፍ ነው ዊኬንድ ሆልድ አድርገናል ኦፕን ሲያደርግ ቢሎ አድርገን የጠበቅነው ስቶፕ ሎሳችንን that's it alright guys that's it full TP smashed both trades ሁለቱም full TP ማለት ነው now አሁን ትንሽ ራፍሊ ዲስከስ ብናደርግ እነዚህን ሴታፖች ማየት ያለብን ምንድነው ማለት ነው አኪዩሙሌሽኑ ሞመንተሙን ፊድ እንደሚያደርግ ነው እንደሚመግበው ነው ማለት ነው so we can see this accumulation phase which will now move to expansion ማለት ነው ስለዚህ ይሄ accumulation ማተር ያደርጋል ማለት ነው ስለዚህ the longer it stays the more it will expand ማለት ነው okay so same thing እዚህ ጋር ማለት ነው እዚህ ጋር የነበረው pullback extremely valid የሆነ ሌቭል ባይሆንም እዚህ ጋር ቫሊዴሽኑ ምንድን ነበር ማለት ነው ሹር ፑልባክ ነበረን ኢንትሪ ሲግናላችን በጣም ስትሮንግ ነበረ ኢንገልፊንግ ሆኖ በት this momentum longer range ይኖረዋል የሚለውን አሰምፕሽን ይዘን ነው ማለት ነው ስለዚህ እቺኛዋ ደግሞ ሃየር ታይም ፍሬም ኪ ሌቭል እንደ ብሬክ ኢቭን ሌቭል መጠቀም እንችላለን ቴክ ፕሮፊት ማናረገው ሚኒመም 1 to 2 ስለምጠቀም ነው ማለት ነው I really do recommend it 1 to 2 በታች ከሆነ አራራችሁ ፕሮፐር አራር ስለማይሆን ማለት ነው ይሄን ይመስላል እስካሁን ድረስ ካያችሁት ጋይስ subscribe ማለት ነው and then join the free telegram እስካሁን ከሌላችሁ ሊንክ in the bio አለ ዲስክሪፕሽኑ ላይ ቼክ አድርጉት peace